እንዴት አይምሮክ እንዴት ይሻለክ ያን ያወጣቸው የፍቅር ቃላቶች ስስቴ የኔ ቆንጆ እንዴት አድርጌ እንደምነግርሽ አላውቅም። አንቺ እኔ ስለሆንሽ በጣም ደስተኛ ነኝ። ምርጥ ጓደኛ፣ የነፍሴ ቁራኛ፣ ብዙ ነገሬ ነሽ። ህይወት በእኔና ባንቺ መካከል ምንም ነገር ብታመጣ ግን ማስበው አንቺን እንደሆነ ወቂልኝ። ከዚህ በፊት ማንንም በዚህ መልኩ ወድጄ አላውቅም። ደግሞ ይሄንን እስከ መጨረሻው ጠብቀዋለሁ። እወድሻለሁ፣ ሁሌም አፈቅርሻለሁማ። ሰላም እንድናችሁልኝ ዛሬም ደግሞ በሌላ ቪዲዮ መጥተናል። ያው አስገራሚ ነው። የዛሬው ደግሞ ለየት ያለ ትንሽ ያሳዝናል። ሆስፒታል ገብታለች። ያው ሐኪም ቤት መጥታ ያው ቪዲዮ ሰርታለች። በዚህ ጉዳይ ላይ ከእናንተ ጋር አብረን የምንቆይ ይሆናል። ቪዲዮውን ሀሳብ አስተያየት ደግሞ ኮሜንት እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እንዲሁም ላይክ እና ሼር አይረሳ። ወደ ቪዲዮ እንገባለን። አብራችሁን ቆዩ። ወደ ቪዲዮ ነበርኩኝ። ማታ ነው ከሆስፒታል የወጣሁት ትንሽ ሲሻለኝ። ዛሬ እኔ ቤት ገብቻለሁ፣ ወደ ቤት ገብቻለሁ። ባለፈው ጓደኛዬ ጋር ሆኜ ያለውን ነገር ሁሉ ቪዲዮ ላይ ለማሳየት ሞክረዋል ጓደኞቼ። ማታም በተለቀቀው ቪዲዮ ብዙ ሰው እየደወላችሁ ከጎንሽ ነን ያላችሁ እያበረታታችሁኝ የነበራችሁ ሰዎች ነበራችሁ። እርዱኝ ብላ እህቴም የለቀቁትን ቪዲዮ አይቻለሁኝ እና በዛ ምክንያት እንድጠነክር እንድቆም ዛሬ እናንተ ጋር ይህንን ቪዲዮ እንድሰራ ያረጋችሁኝ ሰዎች አላችሁ። በዚያው ልክ ደግሞ እየደወላችሁ እስከዛሬ የት ነበር? የሰው ሕይወት ልትበጠብጪ ነው የመጣሽው፣ ምን ታረጋለሽ? የሩታና የአብርሽን ሕይወት ልትበጠብጪ ነው ዛሬ የመጣሽው እያላችሁ እንደዚህ ሆኜ እንኳን አሁን ያለውበት ሁኔታ ያላሳሰባችሁ ሰዎች ብዙ ናችሁ። የእነሱን ሕይወት አትበጥብጪ፣ ከሕይወታቸው ውጪ፣ መልስ ስጪኝ፣ የት ነበርሽ እስከዛሬ እያላችሁ የነበራችሁ ብዙ ሰዎች አላችሁና አንድ ነገር አስታወስኩኝ። እኔ እንደውም ለካ ስትወድቁ መሬት ላይ ስትሆኑ ብዙ ሰው ነው የሚረግጣችሁ፣ ረጋጫችሁ ይበዛልና እኔ ተሰብሬ ስወድቅ እውነት ብዙ ሰው ለኔ ፈረደብኝ። ኢቭን እማቃቸው አብረን ይበላን አብረን የጠጣን ጓደኞቼ የቡታጅራ ልጆች በእኔ ቪዲዮ እየሰሩ እኔን እየሰደቡኝ ውሸታም እያሉ እውነት ሰው ለካ አንዴ አትውደቁ፣ አንዴ ከወደቃችሁ የሚረግጣችሁ የሚሰድባችሁ ይበዛልና። አው ልክ ነው። የሰው ልጅ የአንድ ሰው ውድቀት ይጠብቃል። ያው በዛ ሰዓት ብዙ ነገር ሊናገር ይችላል። እዚህ ጋራም እንደኔው ትክክል ነው ብዬ መውሰድ እችላለሁ። እናንተስ ምን ትላላችሁ? እዚህ ጋራ እውነቱን ያወረች ያለችው በዚህ ቪዲዮ ላይ ማለት ነው። እና እስቲ እንስማው። እናንተ ሐሳቡን ኮሜንት አድርጉ። እስቲ ተቀበልኩት። አንዳንድ ቪዲዮዎች እያየሁ ነበር። አብርሃም የሚሰራውን ቪዲዮ እኔ በታመንኩበት 1-2-3 ቪዲዮ ሰርቷል። ጓደኞቼም ለኔ በጣም ተጨንቀው የሰሩ ጓደኞች አሉ። ነበሩ ከነኪያ ታውቃላችሁ። አሁንም ሁሌም ከጎኔ ናቸው። እህቴም በጣም ተጨንቃ ግራ ሲገባት ወደ እናንተ መታ ነበረ። በዛ ምክንያት እናንተ ደውላችሁ አበረታታችሁኝ ዛሬ እዚህ መጥቼ ለእናንተ መልስ ልሰጥ እዚህ ቆሜያለሁኝ። እና የብዙዎቻችሁ ጥያቄ ይመስለኛል የት ነበርሽ እስከዛሬ? ዛሬ አብርሃም ልጅ ተፈጠብጪ መጣሽ እያላችሁኝ በታመንኩበት በተሰበርኩበት ድጋሚ ልትሰብሩኝ የሞከራችሁ አላችሁ። ኮሜንቶችን አነባለሁ። በጣም ለማንበብ ለማየት የሚዘገንን ኮሜንት ነው እኔ ላይ ያረጋችሁ ያላችሁትና እኔ ግራ ይገባኛል። እኔ ተጉዳውት እኔ ነኝ፣ አሁንም የተሰበርኩት እኔ ነኝ፣ የምሰደበውም እኔ ነኝ። እውነትም ያለው ደግሞ እኔ ጋር ነው። አው እዚች ምድር ላይ ስንኖር ማለት እውነት ያለው ሰው በቃ እንደ እውነተኛ አይታይም። ውሸተኛ ነው የነገሰው እዚች ምድር ላይና እኔ አብርሃም እስከዛሬ እየፎገረኝ ነበር፣ እየሸወደኝ ነበር። ለካ ፍቅር ያውራል፣ አይምሮን ይደፍናል። ፍቅረኛችሁ ከሴት ጋር አይታችሁ ተራሱ እህቴ ናት ቢላችሁ ታምኑታላችሁ፣ ምናልባት ልትረዱኝ ትችላላችሁና አብርሃም እስከዛሬ ድረስ እኔን እየሸወደኝ ነበር። ብዙ የፍቅር ቃላቶችን እየተጠቀመ ከዚህ ቪዲዮ በኋላ አስገባላችኋለሁ ያለኝ ምልክልኝን ቮይስ እና እኔ አሁንም የምለው ነገር ምንድነው አብርሃምና ሩታን ልትለያይ ነው የመጣሽው ትሉኛላችሁ። ሲጀመር አንድ የሆነ ሰው ነው የሚለያየው። አብርሃምና ሩታ እኔ አሁን ደግሜም ዛሬም ነገም ብላችኋለሁ ፍቅረኛሞች አይደሉም፣ አልተጋቡም። የእውነት ፍቅረኛሞች ሆነው ቢጋቡ ኖሮ ዱባይ ሄደው ሰርግ አይሰርጉም ነበረ። ከቤተሰብ ርቀው ሰርግ አይሰርጉም ነበረ፣ አይደግሱም ነበረ። እና የአብርሃምና የሩታን ህይወት ልትበጠብጪ ነው የመጣሽው፣ እነሱ ልትለያይ ነው የመጣሽ ትሉኛላችሁና እዚህ ጋር ይሄን ጊዜ አብሮ እየኖሩ እንዴት በውሸት
እያታለላ ኖራ አብሪሽ እዚህ ጋራ አብሪሽ ስህተት ሰርተዋል፣ እንደኔም ትክክል ነው ስህተት ሰርተዋል ነው የሚለው እዚህ ጋራ። እናንተም ፍረዱ እንጂ ይሄ ትክክል ነው። ይሄን አይል የኖሩ የዋሻ ይሄን አይል ኮሜንት ቮይስ እየላካ እንዲህ መኖር በጣም ከባድ ነው እና ለማውጣት ፋይሉን ለማውጣት የተገደድኩትኝ በቃ የመጨረሻ ጥርጣሬ ውስጥ የገባሁት ሽማግሌ ተላከ ሲባል ጥርጣሬ ውስጥ ገባሁ። ከዛም አልፎ ደግሞ ሩታ አረገዘች ሲባል ምንድነው ነገሩ ብዬ ጥርጣሬ ውስጥ ገባሁ። የመጨረሻ ተስፋ የቆረጥኩት ያንዴ ነው እንጂ አብርሃም አሁንም እኔን እየሸወደኝ ነበረ። አብርሃም እና ሩታ ፍቅረኛሞች አልነበሩም እያልኩ ነው ያለሁት እኔ አሁንም ቢሆን እና እኔ ማንንም ህይወት ልበጠብጥ አልመጣሁም። አንድ ከሆኑ እውነት ከሆነ እውነትም እኔ ላይ ማብጡ እኔ ላይ እስከዛሬ የተጫወተብኝ ከነበረ እኔ ማንንም ህይወት ልበጠብጥ አልመጣሁም። ግን እኔ ለኔ ፍትህ ይሰጠኝ ነው እያልኩ ያለሁት። አብርሃም ባለፈው የሰጠው የለቀቀው ቪዲዮ 2 ቪዲዮ ለቋልና እውነት አሁን እኔ ከተሰበርኩት ከታመምኩት ነገር ይልቅ የሱ ንግግር ነው ያሳመመኝ። አብርሃም እኔን እየሸወደኝ ብዙ የተስፋ ቃላቶችን እየሰጠኝ ከሸወደኝ ይልቅ እኔ የሰጠው መልስ በጣም ጎዳኝ። ማታ እያየው ነበርና ማለት እንዴት አይምሮክ እንዴት ይሻለክ ያን ያወጣሃቸው የፍቅር ቃላቶች ያን ያሳለፍነው የፍቅር ጊዜ እንዴት ነፂን አላቃትም ማንም ሰው ቢልክልሽ ቪዲዮ ታምኛለሽ ወይ ብለክ እንዴት ትላታለህ? እኔ ማንም ሰው ነኝ ላንተ እኔ ምንም ላላረግ እችላለሁ። እኔ አቅም የለኝም፣ ሴት ነኝ፣ ተጎድቻለሁ፣ ታምኛለሁ። ማንም ከጎኔ የለም። አሁን ግን እግዚአብሔር ምስክሬ ነው መብርሃን እጅህን ትሰጣለች። አሁንም ቢሆን አብርሃም እና ሩታ ፍቅረኛሞች ከሆኑ እውነትም እስከዛሬ ድረስ እነሱ ፍቅረኛሞች ሆነው እኔን እያታለለኝ ከሆነ እኔ እነሱን ህይወት ልበጠብጥ አልመጣሁም። ግን አብርሃም ለኔ ይቅርታ መጥቶ እስካልጠይቀኝ ድረስ ይሄን ነገር እስከ ጥግ ሄዳለሁ፣ እስከ ጥግ እጓዝበታለሁና ከሁሉም ነገር ይልቅ የሰበረኝ እሱ ቃል ነው። እንዴት ማንም ሰው ነገ ተነስቶ እንደዚህ ስልክሽ ላይ ቪዲዮ ቢልክልሽ ይሄንን እንዲኮነ ሲለኝ አምናለሁ። በቃ ፍቅር ነው፣ ምንም ማድረግ አልችልም። ግን አሁንም ቢሆን እናንተ እኔን እያመናችሁኝ አይደለም። ግን እኔ የተናገርኩት ነገር እሱ ቀስ እያለ እውነት ነው እያለ እያወጣ ነው። ባለፈው በመጀመሪያ ቪዲዮ ሳይ ምን አለ እኔና ነፂ አላወራን፣ ጭራሽ አላወራዋትም። እኔ ዱባይ ያለው እስከምሄድም ድረስ ምንም አላወራዋትም ማለት። በሁለተኛው ቪዲዮ ለሩታ ፋይል ልኬላት ነበረ። ምክንያቱም እኔ እውነት ነው የምፈልገው፣ እኔ እውነተኛ ነኝ። ምንም ያጠፋው ጥፋት የለም፣ ምንም ያሸሁት ውሸት የለም። ሁሉም የማወራው ነገር እውነት ነው። እሱን ደግሞ አብርሃም ቀስ እያለ ይኸው ራሱ እያመነ ነው። ምክንያቱም እውነት ናታ፣ እውነት ትከሳለች፣ ትመነምናለች እንጂ መቼም ቢሆን ተደብቃ አትቀርም። ምንም አላረግም፣ አንተ ላይ ምንም ላመጣ አልችልም። እውነት ግን ታስከፍላለች። መታ ይቅርታ ካልጠየቀኝ መቼም ቢሆን ይሄን ነገር አላቆም፣ እስከ ጥግ ታገላለሁ። መቼም ቢሆን ማለት ነው። በጣም የሰበርከኝ ካደረከው ነገር ይልቅ የተናገርከው ነገር ነው የሰበረኝ። እውነት መቼም ተደብቃ አትቀርም። ሁሌም እውነት እያሸነፈች ነው የምትሄደው። ትንሽ ሊቆይ ይችላል ይሄ እውነት እስኪጣራ ወይም አብሪሽ እስኪቀበል ይሄን ጉዳይ ማለት ነው። እና ሁሌም እውነት እያሸነፈ ነው የሚሄደው። በጣም የሚያሳዝን ነው ይሄ። እንደኔው ያው ትክክል ነው ብዬ ነው የሚያስበው። እንደኔው እንትን ከሆነ እናንተም ይሄን ልትቀበሉ ትችላላችሁ። እውነት መቼም ያው ሁሌም እያፈነገጠች ትወጣለች፣ እዛው ተደብቃ አትቀርም። እንደኔም ትክክል ናት ብዬ አስባለሁ። ያው እናንተም የእናንተን ሀሳብ መልስሽን ስጪን እያላችሁ ያወራችሁኝ ያበረታታችሁኝ የነበራችሁ ሰዎች ናችሁ። ዛሬም ብርታት የሆናችሁኝ። ግን ብዙ ሰዎች እኔ ከምንም በላይ የገረመኝ አብረውኝ ምሳ የሚበሉ አብረውኝ ብዙ ነገር ያሳለፍን ሰዎች ብዙ የጎረቤቶቼ ማለት ነው ቪዲዮ ይሰራሉ በእኔና ነፂ ውሸቷን ነው ውሸታም ናት ያውቃሉ ሁሉንም ነገር። ግን አብርሃም ስላለው ሊሆን ይችላል፣ ከሱ ጎን ብዙ ሰው ስላለ ሊሆን ይችላል፣ እነሱ ነው የሚደግፉት። እኔ አሁን ላይ ምንም የለም ከጎኔ ያለሁበት በጣም ጥሩ አይደለም። በቃ እኔ መዳንም ምንም ማለትም አልፈልግም። ምን አደርጋለሁ? እኔ ፋይሌንም አውጥቼ እውነቱን ተናግሬ እውነት እያደረፍኩኝ አይደለም። የምናገረውን ነገር ማንም እያመነኝ አይደለም።
እየተሰደብኩኝ ነው። ቤተሰቦቼ እየተሰደቡ ነው ያሉት። እኔ ፍትህ ይሰጠኝ። አሁን ተደብቄ ነው ያለሁት። ምናልባት የዛሬ ቪዲዮ ይህን ይመስል ነበር። እናንተም እውነቱን እንደሰማችሁት ነው። ከነፂ ሆስፒታል ገብታ እጇን ተሰብራለች። በዚህም ታክማ ወጥታለች። ቤቷ ገብታለች እና ደግሞ በቀጣይ በሌላ ቪዲዮ አገኛችኋለሁ። ሳጣው የራሴን ስቀር ብቻዬ